ሁላችንም የምንወደውና የምናከብረው አቢኒ ከዚህ ዓለም በሞት በመለየቱ ሁላችንም አዝነናል። ነገር ግን ከመሞቱ በፊት የተናገረው አንድ ነገር አለ። እስቲ እሱን አይተን እንመለስ። እግዚአብሔር ወደ ሙሉ ጤና ይመልሰኝ። በደንብ ልጠንክር። እግዚአብሔር የሆነ ሰዓት ትልቅ ቦታ ደርሰን እናወራዋለን። በጣም ትልቅ ቦታ። በተለይ እኔ አሁን ያሳለፍኩትን ሞመንት ድረስ በቃ አውቀዋለሁ ትልቅ ቦታ እንደምደርስ 100% እርግጠኛ ነኝ። በቃ እትስ በ27 26 ዓመቴ ሚሊዮነር እንደምሆን አውቃለሁ። እንደውም እዛ ላይ ላልደርስ ይችላል። አውቀዋለሁ ራሴን በደንብ አውቀዋለሁ በደንብ እና ትልቅ ቦታ ደርሰን ሁለታችንም ትልቅ ነገር ይዘን እግዚአብሔር ለዛ ያብቃል። እግዚአብሔር አቢኒ በጣም ተስፋ ያለውና ህይወቱን ለመቀየር የሚለፋ ልጅ ነበር። መጽናናቱን ለቤተሰቦቹና ለመላው ወዳጆቹ እንመኛለን። በመቀጠል ጓደኛው ስለ አቢኒ የተናገረው ነገር አለ። እስቲ አይተን እንመለስ። ዛሬ የመጣሁት ስለ አብሰሎም፣ ስለ አቢኒ እና ስለ አቢ ላወራላችሁ ነው። ለምን ዝም እላለሁ? ይሄን ሁሉ ነገር ተሸክሜ እንዴት ዝም እላለሁ? እንዴት ያስችለኛል? ሁሉንም ነገር አወራለሁ። አቢኒ ማለት ነው አንድ ሰው ሲሞት እንደዚህ ነበረ፣ ጥሩ ነበረ፣ ለሰው ልጅ ሟች ነበረ፣ እንደዚህ ነበር ተብሎ ይወራል አይደል? አቢኒ ግን ያ ትክክለኛው ያ ሰው ነው። ትክክለኛው ማርያምን ያ ትክክለኛው አቢኒ ያ ሰው ነው። አቢኒ ውስጡ ላይ በቃ ምንም ምቀኝነት የሚባል ነገር የለበትም። በጣም ጥሩ ሰው ነው። መሰሰት የማያቅ ልጅ ነው። አቢኒ ማለት እኔ ሰው ብዬ በጭራሽ እኔ እሱን እንትን አልለውም። እሱ መላእክት ነው። እኔ እንደ መላእክት ነው ሁሌም የምቆጥረው። አቢኒ ለኔ አንተ ሁሌም ጀግና ነህ። እኔ ስለ አቢኒ መቼም ማረሰው መቼም ካይምሮዬ የማይወጣው እናቱ ከዚህ በፊት ቅቤ ትሸጥ ነበርና አንድ ቀን ባጃጅ እኔን ነበር የሚጠቀመው። ወደ ጉሊት ተራ እንሂድ ብሎኝ ጉሊት ተራ አብረን ሄድን። ቅቤ ተራ ሄደንና ሲለ እናቴ ቅቤ ልግዛ አለኝ። እሺ ብዬ አብሬው ሄድኩ። ሰላም አላትና ቅቤ እስቲ የ200 ብር ስጭኝ አላት። እሷም ሰጠችው። ሰላም ብሏት ስራ እንዴት ነው አሪፍ ነው ብሎት የ200 ብር ቅቤውን ገዝቶባት ቲፕ 500 ብር ሰጥቷት እሷ ጋር ለነበሩት ለሁሉም 200 ብር ሰጥቶ በርቱ እግዚአብሔር አንድ ቀን እናንተን ከፍ ሊያደርጋችሁ ይችላል እያለ የሚሄድ ልጅ ነው። መንገድ ላይ እንኳን አብረን እየሄድን አንድ የተጎሳቆለ ሰው ካየ ጠርቶ አባ ምን ሆነ ነው ብሎ ጠይቆ እንደዚህ ሆኜ ነው ካለ የሆነ ነገር ብር ከኔ ላይም ካሽም ቢሆን ወስዶብኝ ሰጥቶ የሚሄድ ልጅ ነው። አቢኒ በጣም ልቡ ቅን የሆነ ልጅ ነው። ከቅንም በላይ ቅን ግን ምን ያደርጋል? ከጎናችን አቢኒ መልካም ረፍት። እንወድሃለን፣ እናከብርሃለን። ሁሌም ስናስታውስህ እንኖራለን። መቼም አንረሳህም፣ በልባችንም ትኖራለህ። አቢኒዬ እንወድሃለን። ይኸውላችሁ የህይወታችሁን ቁልፍ ለልባችሁ እንዳትሰጡት። የምሬን ነው የምላችሁ። የሆነ ሳለ የሆነ ሰው መጫወቻ መቀለጃ ሆናችሁ ነው ራሳችሁን የምታገኙት። ህይወታችሁን ልባችሁ እየመራ ከሆነ በደፈናው ነው የሚራመደው። የሚጎዳው ሰው ካለ ራሱ ማስተዋል ያቅተዋል። እንዲሁ ዝም ብሎ በመሰለው ይጓዛል። ከሚጎዳችሁ ነገር ራሱ ፕሮቴክት አያደርጋችሁም። ስለዚህ የህይወታችሁን ቁልፍ ከልባችሁ ውሰዱና ለአእምሯችሁ ስጡ። እሱ ይምራችሁ። እያንዳንዱን ነገር ያገናዝበዋል። ፍቅር የተባለ ነገር እውር አያደርገው። ልብ ባንዴ ነው ፍቅር ከያዘው እውር የሚሆነው። የሚያደርገውን ነገር ማስተዋል ማገናዘብ ያቅተዋል። ለዛም ነው የህይወታችሁን ቁልፍ ለልባችሁ ሳይሆን ለአእምሯችሁ ስጡት እምለው። ማንም አይቀልድባችሁ። ማንም ተነስቶ ሙድ አይይዝባችሁም። በፍቅር ስም ሙድ እየያዘ ከሆነ ራሳችሁን ይዛችሁ ትወጣላችሁ። ይሄ ቦታ አይመጥነኝም ብላችሁ ራሳችሁን ይዛችሁ ትወጣላችሁ። ልባችሁ ከሆነ ግን ደንቆሮ ነው፣ አይረዳም። ስሜቱን ብቻ ነው የሚከተለው። በመሰለው ነው ነገሮችን የሚያደርገው። በፍጹም የህይወታችሁን ቁልፍ ለልባችሁ አትስጡ። ለአእምሯችሁ ሰጥታችሁ ሰላማዊ ህይወት ኑሩ። ያ I come to say goodbye. Where are you going? It's not a little trip.